ዝሙት የሚወለድ ከምንድነው? ከጥጋብ። የእንጨት ብዛት እሳቱን በደንብ ያነደዋል። የመብል ብዛት ዝሙትን በደንብ በሰውነት ውስጥ ያቀጣጥለዋል ይላል። የዝሙት ምንጩ ትዕቢት ነው ይላሉ አባቶቻችን። ራችሁ ላይ የዝሙት ጾር በጣም ከባድ መሆኑን የምታውቁት አግብተው የማይተዋቸው ሰዎች አሉ። ሰው ከዝሙት ለመራቅ መፍትሄው ምንድነው ካላችሁ ብዙ አይነት መፍትሄ አለው። አንደኛው መፍትሄው ጸሎት ነው አይደለም? ምንም ነገር መፍትሄ የሚያገኘው በጸሎት ነው አይደለም? ስንጸልይና እግዚአብሔር ሲሰማል። አንደኛው እሱ ነው። ሁለተኛው አባቶቻችን መድኃኒት ብለው የነገሩን ስግደት አይደለም? ጾር እንዳያስቸግር ሰውነት ፈቃዱ እንዲለየው ስትፈልግ መስገድ ነው። አብዝተ መስገድ